አራተኛ ሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን ከፍታችሁ ለመስራት የሚያስፈልጓችሁ ቶሎች አሉ። አንደኛ ፌስቡክ አድስ ማናጀር ነው። ሁለተኛ ዙም፣ ሶስተኛ ቴሌግራም፣ አራተኛ ጉግል ካላንደር፣ አምስተኛ ኖሽን። እነዚህ ለኤጀንሲያችሁ የሚያስፈልጓችሁ ቶሎች ናቸው። እነዚህን በትክክል ክሬት አድርጋችሁ ሴትአፕ ማድረግ አለባችሁ ማለት ነው። ሁሉንም ስራችሁን የምትሰሩት በእነዚህ ቶሎች ነው። አሁን እንግዲህ ኤጀንሲያችሁን ሴትአፕ አድርጋችኋል፣ ስም ሰጥታችሁታል፣ ቶሎቹን አዘጋጅታችኋል ማለት ነው። ከዚህ በኋላ ማድረግ ያለባችሁ ነገር አንደኛ ክላይንት መፈለግ ነው። ሁለተኛ ፕራይሲንግ ማዘጋጀት ነው ማለት ነው። ክላይንት ለመፈለግ መጀመሪያ በአካባቢያችሁ ካሉ ክላይንቶች ጋራ መስራት ትችላላችሁ። በሴልስ 100 ሰው አናግራችሁ ከ100 ውስጥ 10 ይችላችኋል፣ ከ10 ደግሞ አንዱ ተስማምቶ ስራውን ያሰራችኋል ማለት ነው። ስለዚህ ክላይንት ስትፈልጉ በጣም ብዙ ሰዎችን ማናገራችሁን እርግጠኛ ሆኑ። አንድ ሰውና 2 ሰው አናግራችሁ ክላይንት ማግኘት አትችሉም። ስለዚህ ከአሁኑ ይህን ነገር አንደርስታንድ ማድረግ አለባችሁ ማለት ነው። ሁለተኛው ጥያቄ እንዴት ነው ክላይንቱን የማስከፍለው የሚለው ነው። ክላይንቱን ለማስከፈል እንዲመቻችሁ መጀመሪያ ፓኬጅ ማዘጋጀት አለባችሁ። ፓኬጁ ላይ ይህን ያህል ዶላር ስፔንድ ታደርጋለህ፣ ይህን ያህል ውጤት ታገኛለህ ብላችሁ በግልጽ ማስቀመጥ አለባችሁ ማለት ነው። ይህን ያህል ክሊክ አለው፣ ይህን ያህል ኢምፕሬሽን አለው፣ ይህን ያህል ሪች አለው ብላችሁ በትክክል ማስቀመጥ አለባችሁ። እነዚህን ዳታዎች ቅድሚያ ከየት እናገኛቸዋለን ካላችሁ ደግሞ ፌስቡክ ላይ ሂዱና ቸክ አድርጉ። ምን ያህል ባስገባነው ዶላር ልክ ለሰዎች ሊያደርስልን እንደሚችል ፌስቡክ ቅድሚያ ዳታውን ይሰጠናል። ስለዚህ እናንተ እሱን ዳታ ተወስዱና ለክላይንቱ ፓኬጅ ሰርታችሁ መስጠት ትችላላችሁ ማለት ነው። እዚህ ጋር አንድ ማድረግ ያለባችሁ ነገር ሪል ስቴት ለሚሸጥ ድርጅትና ለትንሽ ሬስቶራንት የምታስገቡት ዋጋ ተመሳሳይ መሆን የለበትም። ቢዝነሱ ትልቅ ከሆነ እናንተም የምትጠይቁት ገንዘብ ትልቅ መሆን አለበት። ቢዝነሱ ደግሞ ትንሽዬ ከሆነች በቢዝነሱ ልክ እናንተ ምነስ ያለ ዋጋ ማስገባት አለባችሁ ማለት ነው። ቅድሚያ ፓኬጅ አዘጋጅታችሁ ለክላይንቶች ስትልኩ ማለት ነው። በዚህ መንገድ ኢትዮጵያ ውስጥ የሚሰራ በትንሹ በወር 30-40 ሺህ ብርና እስከ 100 ሺህ ብር ድረስ የሚሰራ የሶሻል ሚዲያ ማርኬቲንግ ኤጀንሲ ላውንች ማድረግ ትችላላችሁ ማለት ነው። ውድ ተመልካቾች